ዶክተር ሙልጌታ ደርበው እባላለሁ። የኢትዮጵያ ስነ ልክ ኢንስቲትዩት ዋና ዳይሬክተር ነኝ። እንኳን ደህና መጣችሁ። ሳይንስ መሳሪያዎች ወይም ቴክኖሎጂውን ልናገኝ ስንል ገና ፕሮኪርመንት ላይ ስፔሲፊኬሽን ዝግጅት ላይ እናግዛለን። የተለያዩ ተቋማቶችን ከመጣ በኋላ እቃው ደግሞ ስፔሲፊኬሽኑ መሰረት መጥቷል የሚለውን ኢንስፔክሽን እናግዛቸዋለን። እቃው ከመጣ በኋላ ኢንስታሌሽን ሃይቴክ ኢንስትሩሜንቶች ከሆኑ ኢንስታሌሽን ላይ እናግዛቸዋለን። ኢንስታሌሽን ተሰርቶ ኮሚሽኒንግ ተሰርቶ መሳሪያዎቹ ጥቅም ላይ በዋሉ ጊዜ ደግሞ ኢፌክቲቭሊ መጠቀም እንዲችሉ የጥገና ስልጠና አገልግሎት እንሰጣቸዋለን። አሁን ላይ ሀገራችን የሌለው ለምሳሌ የካምፓኒ ኢንተርቬንሽን በሚጠይቅ ጊዜ ጥገናው ወደ ኢጅፕት ሂዱ ወይ ወደ ደቡብ አፍሪካ ሂዱ ነው የሚባለው። አሁን ግን የአንድ ቀር ይሄን ፋሲሊቲ ከተገነባ በኋላ እናሳይና ይሄን አቅማችንና ሀገራችን ብዙ የሳይንስ መሳሪያዎች መሆናቸውን ከገለጽን በኋላ ትላልቅ ሃይቴክ ሳፕላየሮች ሀገራችን መጣሁ ወርክሾፕ እንዲከፍቱና ሰርቪስ ተደራሽ እንዲያደርጉ እናደርጋለን። ይህ ለምሳሌ ሊፍቲንግ ማሽን ነው። ሊፍቲንግ ማሽን ወርኪንግ ፕሪንሲፕሉ ምን ይመስላል የሚለው እዚህ ተምረው ይሄዳሉ። የጋማ ይህ መሳሪያ የሚያመለክተው የጋማ ራዲሽን ከውስጥ ያመለክታል። በዋናነት የምንሰራው የጨረር መለኪያ መሳሪያዎች የትኛው ውስጥ ኢዳታሪያ በተለያዩ ተቋማት ውስጥ በሪሰርች ዴቨሎፕመንት ውስጥ የጨረር መለኪያ መሳሪያዎችን እዚህ እያመጣን ካመለክታል። ይህም የሚሆንበት ምክንያት የዚህ የሚወጣው የጨረር አማውንት በትክክሉ ስለሚታወቅ አኪሬት ስለሆነ ናሽናል ስታንዳርድ ስለሆነ የዚህም ዋና ዓላማ ኢትዮጵያ የጨረራ መከላከል ኢንፍራስትራክቸርን ዋናው ፖይንት ነው ማለት ነው። ኢትዮጵያ ስነ ልክ ኢንስቲትዩት ቤዚካሊ ዲቴክሽኑን ይሰራል፣ ሜዥርመንቱን ይሰራል። እነሱ ደግሞ ኢንፎርስመንቱን ፈቃድ አሰጣጡን ይሰራል። ስለዚህ ፎከስ የምናደርገው ቴራፔቲክ ሌቭል እና ፕሮቴክሽን ሌቭል ብለን ራዲሽን ፕሮቴክሽን ፕሪንሲፕል ያሉትን ፕሮዱስ የሚያደርግ ዲቴክት የሚያደርጉ መሳሪያዎች እዚህ ያበጣም ካለቤት ነው። These lamps are all more or less the same intensity. This is what the households in Ethiopia mostly use. It's called an incandescent lamp. It consumes 100 watt. Now, would you say this lamp is about the same intensity? I would say. This is 4 watt. 4 watt? Yes. So 25 times less energy goes into it, produces the same light output. In terms of function? It's a beautiful light, actually. So we're wasting our energy by using the sample. Yes,